ዲፓርትመንት ናችሁ? አማርኛ አማሮ ኢንጂነሪንግ ሲሉን ደነገጥን። የምን ኢንጂነሪንግ ነው ያለ ነው? 6 ኪሎ ውስጥ ኢንጂነሪንግ አለ እንዴ? የዛሬ 10 ምናምን ዓመት ነው። በጣም ረጅም ጊዜ ነው። ባይ ዘ ዌይ አይመስልም? ልክ አዲስ አበባ ዩኒቨርሲቲ ተመድበን እኔም ጓደኞቼም ዲፓርትመንት ምረጡ ተባልን። ሞላን። እኛ የሞላ ነው ሳይኮሎጂ፣ ሶሺዮሎጂ ምናምን ሌላ ነገር ነው። ከዛ በማግስቱ ስማችን ምናምን ተለጥፏል። በቃ በጉጉት ነው እየሮጥን ላይ ሄድ ነው ማለት ነው። ሄድን ስናይ ቋንቋ ይላል። እንግሊዘኛ ሊሆን ይችላል ብለን እንግሊዘኛ ላይ ሮጥን፣ የለም። ከዛ አማርኛ ላይ በጊዜው ኢትዮጵያ ቋንቋዎችና ስነ ጽሁፍ ሌላ እንደዛ ነበር እርሱ። ከዛ እዛ ስር ስማችን ተመድቧል። በቃ ማመን ያቃተን ማለት ነው። ማመን ወይኔ አምላኬ ምንድን ነው የምማረው? በቃ ማለት አማርኛ የምናገረው ቋንቋ ነው እኮ እንዴት ነው እዚህ ደርሼ እንደገና አማርኛ ዲግሪ ልማር ነው ወይ? በጣም ከባድ ጥያቄ ነበረ። ሁላችንም ባለንበት ቀጥ ብለን የቀረ ነው። ምን ልበላችሁ፣ በጣም ከባድ ነበረ። ከዛ በኋላ ወደ ቤት ሄድን፣ ተናገርን ምናምን ለጎረቤት ምናምን። ምን ደረሳችሁ? እንደዚህ ዲፓርትመንት ውስጥ ገባን። እንዴ ምን ልትማሩ? የምታወሩትን ቋንቋ አይ ምናምን። ያኔ ጭራሽ ዳሜጅ ነው የሆነው በቃ። ከዛ በኋላ ምን አማራጭ አለን? ዲፓርትመንት መቀየር እንፈልጋለን ምናምን ጠየቅን። አይ አትችሉም፣ ቢያንስ 1 ሴሚስተር ሰርታችሁ ከ3.5 በላይ ውጤት ይዛችሁ ነው ሌላም ጋር መቀየር ከፈለጋችሁ የምትችሉት ተባለ። እሺ እንግዲህ ምን እናደርጋለን? ገባን። ልክ ስንገባ የመጀመሪያ ስራችሁ የሚሆነው በተለኛ እኔ በግሌ ቀበና ልጅ ነኝ። ቀበና የምታውቁት ከሆነ አይደለ? ቢሻን ቀበና፣ ወንዜ ቀበና እና 6 ኪሎ አካባቢ ስለሆነ ያደግኩት ቅርብ ስለነበረ ለብዙ ነገር መረጃ አለኝ ብዬ ነበር የማስበው። ግን እዛ ግቢ ስገባ ብዙም ማውቃቸውም ሰዎች አልነበሩም፣ መረጃውም አልነበረኝም። ሁሉም ነገር አዲስ ነው። ከዛ ምን ዲፓርትመንት ናችሁ? አማርኛ አማሮ ኢንጂነሪንግ ሲሉን ደነገጥን። የምን ኢንጂነሪንግ ነው ያለ ነው? 6 ኪሎ ውስጥ ኢንጂነሪንግ አለ እንዴ? ከዛ በኋላ ምንድን ነው ምናምን ፍሬሽ ነን። በጣም ነው የምንደነግጠው። ታውቃላችሁ ያለውን ፍርሃት። ጭራሽ ሌላ ታሪክ። አማሮ ኢንጂነሪንግ እኮ በቃ በጣም በግቢ ውስጥ አለ የሚባል ከባድ ዲፓርትመንት ነው እና በደንብ ካልሰራችሁ በቃ ትወጣላችሁ። የገና ማዕበል ይዟችሁ ይወጣል። ሌላ ነገር። አምላኬ ሆይ። ስለዚህ ምንድን ነው ማድረግ ያለብን? ከሲኒየሮቻችን መረጃ መጠየቅ ነው። እሺ ከዛ የተግባባን ሲኒየሮቻችን ጋር እየሄድን እንዴት ማጥናት አለብን ምን ስል የምንሰማው በቃ የሚያስፈራራ ነገር ማለት ነው። በደንብ ካልሰራችሁ እንደዚህ ነው የምትሆኑት፣ እንደዚህ ነው። እሺ ስለዚህ ያለን አማራጭ ቀጥለጥ ብለን ልክ እንደ ኢንጂነሪንግ ተማሪነታችን ላይብረሪያችን እየገባን ማጥናት መስራት ነበረ። በግሌ እኔ በቃ ለራሴ ቃል ገባሁ። አንድ ነገር አልኩት፣ ቢያንስ የምትፈልጊውን ነገር ካላገኘሽ ያገኘሽውን ነገር መውደድ አለብሽ አልኳት ለራሴ። ምክንያቱም ያኔ የነበረኝ ነገር ነዋ። ከዛ ቀጥለጥ ብዬ ማንበብ፣ ማጥናት፣ መማር ጀመርኩ። ከዛ በኋላ እናቴ የውጭ የሰማሁት ሌላ፣ ዲፓርትመንቱ ስገባ ያገኘሁት ነገር ሌላ። እኔ ለመጀመሪያ ጊዜ አገሬን ያወኳትና የወደድኳት ትምህርት ክፍሌን ከመረጥኩ በኋላ ነው። እውነተኛ የሀገር ፍቅርን ያየሁበት፣ የተለያዩ የስነ ጽሁፍ ስራዎችን ማንበብ የተማርኩበት፣ ከሰው ጋር የመግባባት ልምዴን ያዳበርኩበት፣ አልፎም ተርፎ እንደ ጋዜጠኛም ያደርገኛል፣ እንደ አስተማሪም ያደርገኛል፣ እንደ ጸሐፊም ያደርገኛል። እንደ ሁሉም ሁለገብ የሆነ እውቀት ያስኩበት የትምህርት ክፍሌ ነው። ዛሬ ላይ ሆኜ ያንን ዲፓርትመንት ቀይረሽ ሌላ ቦታ ግቢ ብባል በፍጹም ነው ማላረገው፣ በፍጹም። ምክንያቱም ከአገሬ ሁሉ አውጥቶ እስከ ቻይና ድረስ ወስዶኝ ታሪክን እንድሰራ በቻይና የመጀመሪያ አማርኛ ቋንቋ መምህር እንደሆን ሁሉ ያደረገኝ ይሄ ትምህርት ክፍል ነው እና ውለታው አለብኝ። መምህሮቼን ማመስገን እፈልጋለሁ። በጣም በፍቅር በትጋት ነበር የሚያስተምሩን። አንዳንዴኛ እንደነግጥ ነበር፣ በጣም ልጆች ስለነበርን በቃ የሰማነው ነገርም ስላለ ክፍል ውስጥ ሁሉ ስንገባ ነርቨስ ስንሆን ውጪና አየር ወስደሽ ድጋሚ ተመልሰሽ ነይና በስነ ስርዓት ትምህርትሽን ተከታታይ የሚሉን ሁሉ መምህራን ነበሩና በዚሁ ፍቅሬን መግለጽ እፈልጋለሁ፣ አክብሮቴን መግለጽ እፈልጋለሁ። ስለዚህ ማንኛውም ነገር ጀምረው ራስን ከማወቅ ነው፣ ማንነትን ከማወቅ ነው። ይሄም አንድም በእነዚህ ዲፓርትመንቶች ውስጥ ነው ያለው።
ስለዚህ ይህን ነገር ማበረታታት ይኖርብናል። ልጆቻችን እንዲማሩ ማበረታታትም ይኖርብናል። ወላጆች በእውነት እኔ በልጅነቴ ወላጆቼ በጣም ሰፖርቲቭ ነበሩ። በዚህ ዲፓርትመንት ውስጥ ሳልፍ በተለይ አባቴ በደንብ እውቀት ነበረው። ይሄ ቃል በዚህ ፊደል አይጻፍም፣ ይሄ እንደዚህ እያለ ሁሉ ወረቀቴን ነበር ኤዲት የሚያደርግልኝ እና ለዚህ በጣም ላመሰግነው እፈልጋለሁ። ሌሊት እየቀሰቀሰ ከልጅነቴ ጀምሮ እየቀሰቀሰ ነበር የሚያስጠናኝ። ጭራሽ ካምፓስ ገባማ እኩለ ሌሊት ላይ ውላ ይመጣና እያጠናሽ ነው አማርኛ ነው ብሎ አልተወውም። እና አማርኛ ብቻ አይደለም፣ ባህልን ማወቂያ፣ ራስን ማወቂያ፣ ህዝብን መውደጃ፣ ማንነትን መገንቢያ፣ ታሪካችንን ማስቀጠያ ነው። አማርኛ ብቻ አልኩ እንጂ አፋን ኦሮሞ፣ ትግርኛ፣ ሁሉም የኢትዮጵያ ቋንቋዎች ውስጥ ያለው እውነታ ነው ይሄ። እኔ በአንዱ መስመር ስለሄድኩ ነው እንጂ። ስለዚህ ራሳችንን ማወቅ መውደድ የምንጀምረው ከዚህ ነው ብዬ አምናለሁ። ዛሬ እኔ ኩሩ የተለያዩ ኤምባሲዎች ላይ ገብቼ ዲፕሎማቶችን በዚሁ ቋንቋ የማስተምር ሀገሬን የምወክል አንድ ዜጋ አድርጎ አፍርቶኛል። ስለዚህ ለአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል መምህራን ባልደረቦቼ ለሁሉም ምስጋና መግለጽ እፈልጋለሁ። ባለንበት ሁላችንም ፍቅርና ጤናውን ያብዛልን። የእናንተው አስተማሪ የምስራች ነኝ። መልካም ቀን ይሁንላችሁ። ቻው